እናቱ ለማኝ ልጇ ተለማኝ ተንከራተተች በራ ለበራ ሰው ግፋት እስኪ ፍቀድልንና ይህንን እንደመግቢያ ነው ዋነኛው ዓላማ የሆነው የጸሎትን እቅድና ዓላማ ምን እንደሆነ ከዛ በተረፈ ደግሞ የጸሎት ቅድመ ሁኔታዎች ምንድን ናቸው የሚሆነ አንድ ባንድ እግዚአብሔር አምላክ እንዲረዳን እግዚአብሔር አምላክ እንዲያግዘን ቅዱስ ፈቃዱ ይሁንልን። መድኃኒዓለም ያግዘን። እግዚአብሔር አምላክ እንዲረዳን ቅዱስ ፈቃዱ ይሁንልን። እግዚአብሔር አምላክ መድኃኒዓለም ማስተዋሉን በእውነቱ ጥበቡን ያድለን እንድንማር ያልቦነ ከፍት እግዚአብሔር አምላክ ይፍቀድልን። ያልቦነ ከፍት እግዚአብሔር አምላክ በጎና መልካም ፈቃድ አሁን ወደ ዋናው ትምህርት እንገባለን። ያም ደግሞ ምንድነው ስርዓተ ጸሎት ብለን ነው የምንጀምረውና እግዚአብሔር አምላክ የልቦና የከፈተ መድኃኒዓለም የቅድስት ድንግል ማርያም ልጅ እሱ እንዲፈቅድልን ቅዱስ ፈቃዱ ይሁንልን። እንግዲህ እግዚአብሔር አምላክ መልካምና በጎ ፈቃድ በመጀመሪያ ደረጃ ጸሎት ስናነሳ ስለ ጸሎት ጸሎት ማለት ከእግዚአብሔር አምላክ ጋር የሚያገናኝ ከእግዚአብሔር አምላክ የሚወስደን መገናኛ ድልድይ ማለት ከእግዚአብሔር አምላክ ጋር የሚያገናኝ ከእግዚአብሔር አምላክ መለኮታዊ ኃይሉ ጋር የሚያገናኝ ድልድይ ማለት የመጀመሪያው ደረጃ ነው። በመጀመሪያ ደረጃ ስለ ጸሎት ስናስብ ስለ ክርስትናችን አብረን ማሰብ መቻል አለብን። ክርስትና ስንል የመጀመሪያ ደረጃ ክርስትና ሐሳብ አይደለም፣ ክርስትና ዕቅድ አይደለም። ከዛም በተረፈ ደግሞ ክርስትና ልማድ ነው። ከዛም በተረፈ ደግሞ ክርስትና ባህል አይደለም። ክርስትና ጊዜ የሚገድበው አይደለም። ክርስትና ሲሆን አብሮ የሚወልድ አይደለም። ክርስትና የዕለት ተዕለት ኑሮ ነው። ክርስትና ክርስቶስን መከተል ነው። ቃሉን መመልከት ነው። በመጽሐፍ ቅዱስ የሉቃስ ወንጌል ምዕራፍ 9 ቁጥር 10 ላይ እንደሚናገር ለሁሉም እንዳላቸው በኋላ ሊመጣ የሚወድ ቢኖር ራሱን ይካድ መስቀሉን ዕለት ዕለት ተሸክሞ ይከተል። የሚወደኝ ቢኖር ራሱን ይካድ መስቀሉን ተሸክሞ ይከተል። መስቀሉን ተሸክሞ ምን ይበለኛል? ይከተለኝ። ራሱን ይካድ መስቀሉን ተሸክሞ ምን ይበለኛል? ይከተለኝ። በቶቻችን አይሰማም? ይሰማናል? ወንድማችን ይቅርታ ወንድሜ፣ ግን የሆነ እንትን የሚቆራረጥ ነገር አለው። ከኔ ነው ወይስ አላወኩም? በደንብ ጥርት ያለ አይደለም። የሆነ ማለ ይቆራረጣል። እስኪ ወጥቼ ወይ ልግባ የኔ እንዳይቆራረጥ። እሺ ማሚ። እሺ ክርስትና ማለት ክርስቶስን መከተል ነው። ክርስትና ማለት ደግሞ ለቃሉ መኖር ነው። ያ ማለት በመጽሐፍ ቅዱስ ላይ ለሁሉም እንዳላቸው በኋላ ሊመጣ የሚወድ ቢኖር ራሱን ይካድ መስቀሉንም ዕለት ተሸክሞ ይከተለኝ የሉቃስ ወንጌል ምዕራፍ 9 ቁጥር 23 ላይ ክርስትና የሁል ጊዜ ጉዞ ነው። በእያንዳንዱ የህይወታችን ቅጽበት ልንከተለው የሚገባ መንገድ ነው። ክርስትና ዛሬ ጀምረን ነገ የምንተወው የሰሞን ብልጭታ ዕለት ዕለት እንደ ብልጭልጭ ነገር በቃ የሆነ ብልጭልጭ ነገር እንደምንከተለው ዕለት ዕለት ብልጭልጭ ፍለጋ እንደምንከተለው አይደለም።
ስለዚህ የምንከተለው ክርስትና ምንድን ነው ሲባል መድኃኔዓለምን የመለኮታዊ ኃይሉን ድምጹን በመስማት እግዚአብሔር አምላክን መለኮታዊ ሐሳቡን ከእግዚአብሔር አምላክ ጋር ተሳስረን የምንከተለው አምላካችን ነው። ታዲያ እንዲህ ካልን በክርስትና ዕለት እንዴት መኖር ይቻላል? በክርስትና እንዴት መኖር ይቻላል ሲባል ለዚህ ክርስትናው ግልጽ ዘወትር በምንገኝበት ቦታ ለአምላካችን ለአዶናይ አችንን በቀር አምልኮት በማስገዛት ከዛም በተረፈ ደግሞ አካሄዳችንን በመለኮት ምሪት ላይ መዘርጋት የሚለው ዋነኛ ነገር ሐሳባችንን መንገዳችንን እቅዳችንን ለእግዚአብሔር አምላክ አሳልፈን መስጠት አለብን። ተግባባን አይደል? በምንጓዝበት በእያንዳንዱ መንገድ እግዚአብሔር አምላክ የመንገዳችን ጀማሪ፣ እግዚአብሔር አምላክን የመንገዳችን ፈጻሚ ማድረግ መቻል አለብን። የመጀመሪያው ደረጃ ነው። ስለዚህ እግዚአብሔር አምላክን ስንከተል ከእግዚአብሔር አምላክ ጋር በጸሎት ስንነጋገር ነገሮች ይስተካከላሉ፣ ነገሮች ይቀናሉ። መድኃኔዓለም ነገሮችን ያስተካክልልናልና በመጀመሪያ ደረጃ እግዚአብሔር አምላክን መከተል መቻል ያስፈልጋል። ይህንን ለማድረግ ምን ከማድረግ እንጀምር ነው? የመጀመሪያ ክርስትና ነው። ይህንን ለማድረግ ምን ከማድረግ እንጀምር? ይህንን ነገር ለማድረግ ምን ከማድረግ መጀመር መቻል አለብን? እግዚአብሔርን ማምለክ ወሰኛው አንደኛው ነገር እግዚአብሔር መውደድና የፈጣሪ ማምለክ ነው። መጽሐፈ ኢየሱስ ለነነዌ ምዕራፍ 20 ቁጥር 15 ላይ እንደምን ታውቃላችሁ? እግዚአብሔር ማምለክ ክፉ መስሎ ቢታያችሁ አባቶች በወንዝ ማዶ ሳሉ ያለፋቸውን አማልክት ወደ ምድራቸው ያላችሁበትን የአሞራውያንን አማልክት አመልኩ እንደሆነ የሚያመልኩትን ዛሬ የሚሉት እኔና ቤቴ ግን እግዚአብሔርን እናመልካለን። እኔና ቤቴ ግን እግዚአብሔርን እናመልካለን። እኔና ቤቴ ግን እግዚአብሔርን እናመልካለን። መጽሐፈ ኢየሱስ ወልደነነዌ ምዕራፍ 20 ቁጥር 15 ላይ የመጀመሪያው ነው እግዚአብሔር አምላክን እንወደዋለን እናመልካለን ብለን ማለት። ምናልባት እዚህ ጋር ምን የምፈልገው አብዛኞቻችን በብዛት ሰፊያችንን የምናሳልፈው ወይ ደግሞ የምናልፈው ኑራችንን የምንመራው ቤተሰብ የምንመሰርተው የተለያዩ ነገሮች ቤታችን ሆነን ነው ሁሉ ነገሮች። ስለዚህ ክርስትና ከመሰረታችን ከቤት መገለጥ ይገባዋል። ብዙዎቻችን ክርስትናን የምናውቀው ቤተክርስቲያን ስንገባ ብቻ ነው። ቤተክርስቲያን መቀደሻችን፣ መባረኪያችን፣ ቃል ወንጌሉን አንድ ላይ ማያችን፣ በጋራ ማመስገኛችን፣ ስጋ ደሙ መባያችን፣ በጸሎት መባረኪያችን፣ ማስቀደሻችን ነች። ማጅ ይባል ቤተክርስቲያናችን። ታዲያ ግን ሁሉም ክርስቲያን ከቤተክርስቲያን በሚገርም ሁኔታ ከወጣ በኋላ ከቤተክርስቲያን ሙሉ ከወጣ በኋላ ካያችሁ ነጠላው ሲወልቅ ክርስትናውን ማብሩ ነው የሚወልቀው። ነጠላው የሚወልቅበት ቅስበት ክርስትናውን ነው የሚወልቀው። ዘይት የዘደበት የጸለየበትን ጸሎት ቤት መጥቶ አይጸልይም። እዛ የሰገደውን ስግደት አብሮ ቤት መጥቶ አይሰግድም። እዛ መጥቶ ያመሰግነው ማመስገን ቤት መጥቶ ያመሰግንም አይሰግድም። ልክ ልብሱን ሲያወልቀው ቤተክርስቲያን የነበረውን ጸሎቱን ስግደቱን ይረሳዋል። ስለዚህ ደግሞ ምንድነው ሲባል ክርስትና የዕለት የዕለት ነገሮች ክርስትናን የዕለት የዕለት ኑሯችን ስላላደረግነው ነው። ስለዚህ ክርስትና የዕለት የዕለት ምግባር ከሆነ ግን ዕለት ዕለት ከምንገኝበት ቤት መኖሪያ የአምልኮት ቦታ ጊዜ ያስፈልገናል ማለት ነው። ቤተክርስቲያን የምንጸልየውን ቤተክርስቲያን እንደምናመሰግነው እንደምንጸልየው እንደምንባረከው ቤታችንን ውስጥ መጣን የምንጸልይበትን የምንባረክበትን
ስርዓተ አምልኮትን የምንፈጽምበትን ከቤተክርስቲያን የተማርነውን ጸሎት ከቤተክርስቲያን የተማርነውን ስግደት የምንፈጽምበት ቤት ውስጥ የጸሎት ቤትና የአምልኮት ህይወት ያስፈልገናል። ቤተክርስቲያን ብቻ ተኗር ለመምጣት መቻል ያለብን። ምክንያቱም ሲባል አንደኛ የመጀመሪያ ደረጃ ዘወትር የሰላም ኑሮን እያገኘን እንሄዳለን። ታችን የጸሎት ቤትና የአምልኮት ህይወት ሲኖረን ሰላም ደግሞ ከውስጠኛ ክፍላችን ነው። እነሆ ደግሞ ምንድነው ሲባል ዘወትር በቤታችን የጸሎት ቦታና ጊዜ ካለን የሰላም አለቃ ኢየሱስ ክርስቶስ ወደ ቤታችን ይገባል። ሰላማችን ከውስጣችን ወደ ቤታችን ከቤታችን ወደ እየበዛ ይሄዳል። ስለዚህ ምንድነው ሲባል ቤታችን ውስጥ የጸሎት ቤትና የስግደት ጊዜ የአምልኮት ህይወት ያስፈልገናል። አንደኛ ደረጃ ዘወትር የሰላም ኑሮን እያገኘን እንሄዳለን። ሰላም የሚጀምረው ደግሞ ከውስጥ ክፍላችን ውስጥ ነው። ምን ማለት አለብን ሲባል ዘወትር በቤታችን የጸሎት ጊዜ ካለ የሰላም አለቃ ኢየሱስ ክርስቶስ ምን ይላል? ወደ ቤታችን ይገባል። ሰላማችን ከውስጣችን ወደ ቤታችን ይገባል። ከቤታችን ወደ እየበዛ ይሄዳል። ስለዚህ መጀመሪያ ምንድነው የጸሎት ቤት ስግደት የምናደርግበት ጸሎት የምንጸልይበት የራሳችን የሆነ ምን ጊዜ ቤታችን ያስፈልጋል። ሁለተኛ ደረጃ ቤታችን ውስጥ የጸሎት ቤት ካለን ምን ይሆናል ሲባል ሁለተኛ ክፉ መናፍስትን በዕለቱ እየተቃወምን እንከለክላቸዋለን። ምን ስላለን? ይህ ማለት ከውስጥ በኩል ያደፈጠ ጠላት እየተዳከመ ይመጣል። ቤታችን ውስጥ አስቀድሞ የነበሩ ሁሉ መናፍስቶች ከቤታችን ለመራቅ ይገደዳሉ። የቤተሰባችን አባላት ያደፈጡ ጠላት አምልኮታችንን ይበጠብጣል። ከበታንም ደግሞ ይጋለጣል። አንደኛ ደረጃ ከውስጥ በኩል ያደፈጡ ጠላትን እየተዳከመ ይመጣል። ሁለተኛ በቤት ውስጥ አስቀድሞ የነበሩትን ሁሉ መናፍስቶችን ከቤታችን ለመራቅ ይገደዳሉ፣ ይሸሻሉ። ሶስተኛ ደረጃ ደግሞ የቤታችን አባላት ላይ ያደፈጡ ጠላት አምልኮታችን ይበጠብጣል፣ ሰላም ይነሳል። ከዛ ለቆ ይሄዳል። ከበታን ደግሞ ያጋልጣል። አራተኛ ደረጃ ሰፈራችን አቅራቢያ የሚልከሰከሱ ለምሳሌ ለክስክስ የሚባሉ መናፍስቶች አሉ። ለቃሉ ይቅር ይደረግልኝ። በጣም ለክስክስ የሚባሉ አጋንንቶች አሉ። በየሰፈሩ የሚልከሰከሱ ማለት ነው። ይሄ በያርቄው በየጠላው የሚልከሰከሱ አጋንንቶች አሉ። በያርቄ ቤቱ የሚልከሰከስ አጋንንት አለ። በየሰፈሩ የሚልከሰከስ ማለት ነው። ለምሳሌ አንዱ የዛር መናፍስት፣ ሁለተኛ መናፍቅ፣ ሶስተኛ የቡዳ በጫ ብዙ ናቸው። እንደዚህ መናፍስቶች በየሰፈሩ የመልከስከስ ባህሪ ያላቸው። ስለዚህ እነዚህ መናፍስታት የጸሎት ህይወት ካለን ይደበዝዛሉ። ከዛ ከኛ መራቅና መሸሽን ይጀምራሉ። አምስተኛ ከሥራ ቦታ ከትምህርት ቤት አስቀድሞ አልፈው ወጥመድ የሚያዘጋጁ እንዳይነጠል ያሉ መናፍስቶች ግብራቸው ይከሽፋል። በቃ ከሥራ ቦታ አስቀድሞ አልፈው እንግዲህ ወጥመድ የሚያዘጋጁ እንዳይነጠል መናፍስቶች ግብራቸው ይከሽፋል። ምን ስላለን? ቤት ውስጥ የአምልኮት ህይወት የስግደት ህይወት ስላለን። በስድስተኛ ደረጃ ደግሞ ምንድነው ሲባል በመንገዳችንና በጉዟችን ላይ የሚኖሩ ለምሳሌ የሰላይ የቡዳ የቁራኛ የሱሉ ዝውውር መናፍስት ሙሉ በሙሉ የአምልኮት መለኮታዊ ስለሚጎዱን የአምልኮት ህይወት ካለ ሊጠጉን አይችሉም። ምናልባት ሱሉ ዝውውር ሲባል ምንድነው የሚል ነገር ጥያቄ ከፈጠረባችሁ በኋላ ላይ ሱሉ ዝውውር ማለት ምን ማለት ነው የሚለውን እንደ ሐሳብ ደረጃ አስቀምጡልኝ እመልሰዋለሁ። ሱሉ ዝውውር ምን ማለት ወንድማችን ካላችሁ ማብራሪያ ይሆናል። አስቀምጡልኝ ጥያቄ ከፈጠረባችሁ ስለማብራሪያ ሱሉ ዝውውር ማለት። ስለዚህ ምንድነው አያል ክርስቲያና መግባር ከሆነ ዕለት ከምንገኝበት ቤት የመኖሪያ አምልኮቻችን ቦታ ጊዜ ጸሎት ያስፈልገናል። አንደኛ ምን አለን? አንደኛ ዘወትር የሰላም ኑሮ እያገኘን እንዳለን። ሁለተኛ ደረጃ ደግሞ ክፉ መናፍስታት በየዕለቱ እየተቃወመን እንከለክላቸዋለን። ይህ ማለት ከውስጥ በኩል ያደፈጠ ጠላት እየተዳከመ በቤታችን ውስጥ አስቀድመው የነበሩ ሁሉ መናፍስቶች በቤታችን ለመራቅ ይገደዳሉ።
ሶስተኛ የቤተሰባችንን አባላት ላይ ያደረጉት ጠላት አምልኮታችንን ይበጠብጧል፣ ከበረታንም ይለጣል። ሶስተኛ ሰፈራችን ላይ በሚተከሉ እንደ ዛሬ መናፍቅ የቡዳ ውስጥ መናፍስቶች እያቸው ደበዛል ከኛ መራቅና መስጀመሩ። አምስተኛ ደረጃ ከተማሪ ቤት አስቀድመን አልፈው ወጥመድ የሚያዘጋጁ እንዳይነጠላ ዘሩቃቢነት መናፍስቶች ግብራቸው ይሽፋል። ስድስተኛ ደግሞ በመንገዳችን በጉዟችን ላይ የሚኖር ለምሳሌ የሰላም የቡዳ የቁራኛ የሱሉጁ መናፍስታት ሙሉ በሙሉ የአምልኮት መለኮታዊ ኃይል ስለሚከለለን ሊጠጉን አይችሉም። ይህ ነገር የሚሆነው በቤት ውስጥ በርትተን ስንጸልይ ስንሰግድ ነው። ስንጠቅጥ መቁጠሪያ ስናዳክም ነው። ስለዚህ ቤት ምን ማለት የጸሎት ቤት ያስፈልገናል። ቤት ውስጥ ይህንን ነገር ነው። ሶስተኛ ደረጃ የጸሎት ቤት ካለ ራእይና እግዚአብሔር መላእክት ለህይወታችን ምርጡ ዘንድ በቃላኑ ፋይል በኩል በየጊዜው እናገኛለን። ለምሳሌ በቤታችን የጸሎት ቤት ካለን ለተለት ከእግዚአብሔር አምላክ ምን እናደርጋለን? ረድኤትን እናገኛለን፣ በረከት እናገኛለን። የቅዱሳን መላእክት ተታ በቤታችን ይገባል። እለት በቃል ኪዳናቸው ይመጡ ይጎበኙናል። ስንሰግድ ስንጸልይ ይባርኩናል፣ ይመጡ ይጎበኙናል። ምን ስናደርግ እየጸለይን እየሰገድን በማን በቤታችን ውስጥ ከቤተ ክርስቲያን ስርዓት ውጪ አይደለም። ከቤተ ክርስቲያን ባዘዘችው መልኩ ቤተክርስቲያን በጸለይ ነው ቤታችንን መጸለይ ያለብን። አራተኛ ደረጃ የነገን አንተ ቃለ ብለን ጸልየን ሰግደን መተኛ ስንለምድ ምንድነው ሲባል የነገውን ለእግዚአብሔር ሰጥተናል ሳንጨነቅ የሁሉበት ህይወት እድል ከተከፈሉ መልካም አጋጣሚዎች ጋር ያገናኘናል። ለምሳሌ እግዚአብሔር አንተ ታውቃለህ ትላለህ፣ ጸሎት አድርገህ በቤትህ ውስጥ አንተ ታውቃለህ መድኃኒዓለም አንተ ታውቃለህ ስትለው በጸሎት የተከፈተ በር መልካም ነገር ነው ያመጣልህ። ስትመጣ መስግናል ከመልካም እድል ጋር ያገናኛል። ቤትህ ውስጥ የምትጸልየው ጸሎት የምትሰግደው ስግደት ከመልካም እድል ጋር ያገናኛል። የጸሎት ቤት እንግዲህ እንዳነሳው የጸሎት ቤት እንግዲህ የግድ ሁሉም ክርስቲያን ሊኖር ያስፈልጋል። የግድ ነው። ምን ያህል አስፈላጊ ወሳኝ የክርስትና ከውጭ ሆነ የምትገነዘቡ ከሰራችሁት በኋላ የጸሎት ቤቱን ውስጥ መኖር ስትጀምሩ ነው በረከት ታገኙ፣ የእግዚአብሔርን እርዳታ ታገኙ፣ መድኃኒዓለም ታያላችሁ። ምናልባት የጸሎት ቤት ከሌለ ምን እንደምትሆን ታውቃለህ? የጸሎት ቤት ከሌለ ለምሳሌ ወሬኛ እዝመሩ ተቀማጭ ባይቱ ላይ የተኛ ከሚያልፈው ጋር የሚያልፍ ጊዜ የሚሆን የቁሳን መናፍስት ከውጭን ተጠቂ በትርዲት ያጣ ኑሮ የተበላሸ ፍቅር ደስታ የተለየው ህይወቱ የተገፋ የሰማይና የዓለም ሞገስ ያጠረው እውነተኛ እምነት ጉልበትን መግለጥ የሚረዳው ከቤተሰቦችና ከወዳጆቹ ጋር ሆነ ስትጸልይ ነው። በቃ መለኮትን ካጣ ያ መለኮት ላይ ከራቀ ከቅድስና ህይወት ርቃል። ስለዚህ ምን ያስፈልጋል ማለት ነው? ቤተኩ ጸሎት ህይወት የስግደት ህይወት ያስፈልጋል። የጸሎት ቤት ሰርተህ የምታገኘውን በረከት ታውቀዋለህ ራሱ። የጸሎት ቤት ከሌለ ከክፉ ጋር ክፉ ነህ፣ ከአመንዝራው ጋር አመንዝራ ነህ፣ ከወሬኛው ጋር ወሬተኛ ነህ፣ ከሐሜተኛው ጋር ሐሜተኛ ነህ። የጸሎት ጊዜ የለም። ዝም ብለህ 24 ሰዓት ነው የምትበለው። ላላ ገደብ የለም፣ ለከት የለም። ጧት ተነስተህ አርተን ዝም ትበላለህ። ግን ጸሎት ህይወት ቤት ውስጥ ካለ ያቺ ጸሎት ስትደርስ ልትጸልይ ትገባለህ። ያቺ ጸሎት ቤት ስትገባ ሰላምን ታገኛለህ። የጨነቀ ነገር ታገኝበታለህ። ሄደ ሰላም ያሳጣ ነገር ሄደ ሰላም ታገኝበታለህ። እየተንበረከክ እየጸለይ። ስለዚህ ጸሎት ቤት እጅግ በጣም አስፈላጊ ነው። ቤት ከሌለ ጸሎት ቤት ከሌለ ቤትክ ውስጥ ቁሟች ለሞት ትገደዳለህ። በቁምህ የሞትክ ማለት በቁሟች ቃቋሩም ሲመጣ አፈር አብልቶ ነው የሚሄደው። ወሰንጋለውም ሲመጣ አፈር አብልቶ ይሄዳል። አይደለም ሲመጣ መዛለቅ
የሚስጥር መተቱ የሚመጡት መናፍቶች እንዳለ ተጠቂ የምትሆኑ የጸሎት ቤት ስለሌለው ስለማሰግድ ስለማትጸልይ ከክቡር ደሙ ከቅዱስ ሥጋው ስለራክ ነው። ግን ቤትኩ ስትጸልይ ቤትኩ ሲቀጠቀጥ አንተ ማነህ ስትሉ ሲቀጠቀጠው እኔ ባለኝ ይላል። ምን ጸሎት ቤት ይከታል ትቀጠቀጠዋለህ። እዛኔ ይነግራል። ስለዚህ የጸሎት ቤት መስራት የግዴታ ነው። ግልጽ ነኝ እህቶቻችን? ግልጽ ነው ወንድሞቻችን? ግድ ነው። ግልጽ ነው። የጸሎት ቤት ያስፈልገናል። የጸሎት ቤት ያስፈልገናል እያንዳንዳችን። ስለዚህ ሁላችሁም ብትሆኑ የጸሎት ቤት ያስፈልጋችኋል። በየቤታችሁ ሊሰራ የሚያስፈልገው ነገር ይሄ ነው። ከዛን የጸሎት ቤት እንድናዘጋጅ ነው ወንድም። የጸሎት ቤት እንድናዘጋጅ በመጀመሪያ ደረጃ የጸሎት ቤት በመኖሪያ ቤታችን ውስጥ የምናገባው ቤት ውስጥ አዘጋጅተን ትንሽ መቅደስ ዋጭሩ ይሄ ነው። በቃ ጸሎት ቤት ካለ ትንሽ መቅደስ ነው። መቅደሻችን የሆነ ቦታ ነው። ስለዚህ የቤተ ክርስቲያን መቅደስ ደግሞ ማስቀደሻችን ናት። መቅደስና ማስቀደስ እንደ ቤተ ክርስቲያን ውስጥ መገኘት ያስፈልጋል። ስለዚህ የጸሎት ቤት ሲዘጋጅ ከሆነልን ራሱን የቻለ ክፍል ለብቻው መስጠት፣ የማይሆንልን ከሆነ ደግሞ ባላችሁ ክፍተት ቦታ መጠቀም እግዚአብሔርን ባለልክ የምናመሰግነው ቦታ ነው። ስለዚህ አሁን ምን ይሉት ምንድነው የጸሎት ቤት እንዴት ይሰራል፣ ወደ ጸሎት ቤት እንዴት ይዘጋጃል የሚለው ነገር ስናነሳ አንኛ የጸሎት ቤት ስንሰራ ቤታችን በተሳባችን ወይም ደግሞ በካናንተን አስባርከን አበላስጅተን እንጀምራለን። የመጀመሪያው ምክንያቱም ለሚባል በቤታችን ውስጥ ምግብ ሳመናፍት ይሻለን የሚባርካልን ካህን ለጊዜው ካገኘን ማለት ነው። ግን ከምናገኝ ራሳችን ጸበል አመጥተን በስሙ ባርከን ለጸሎት ክፍል የመረጥነው ቦታ መርጨት ማንችል በጨርቅ በመንገር እናደርጋለን። የጸሎት ስዕል አድኖችን የምንለጥፍበት ግድግዳ በስሙ እንባረክልን የጸለይን እንጠርጋለን ማለት ነው እናደርጋለን። ሁለተኛ ጸሎት ቤት ስንሰራ ወደ ምስራቅ አቅጣጫ የተከፈለ የግድግዳ ስፍራ ለጸሎት ቦታ የተመረጠ ነው። ሙሉ በሙሉ ወደ ምስራቅ አቅጣጫ አድርገን ቤት መስራት ይጠበቅብናል። ስለዚህ በቅዱስ ወንጌል እንደነው የሚለው ዓለም ሁሉ በዓለም ሳለው የዓለም ብርሃን ነኝ ዮሐንስ ወንጌል ምዕራፍ 8 ስለዚህ ጌታችን ብርሃኒቱ በፀሐይ እንወክላለን እኔ ያለ ነኝ ብሎ የፀሐይ መውጫ ደግሞ ምስራቅ ናት። እመቤታችን አማናዊት ምስራቅ ናት። ስለዚህ በስተ ምስራቅ በኩል ኢየሱስም እንግዲህ በቤተልሔም በንጉስ ሄሮድስ ዘመን በተወለደ ጊዜ እነሆ ሰብአ ሰገል የተወለደውን የአይሁድ ንጉስ ወዴት ነው በቆመ ምስራቅ አይተን ልንሰግድለት መተናል እያሉ ከምስራቅ ኢየሩሳሌም መጡ አይደል? የማቴዎስ ወንጌል ምዕራፍ 2 ቁጥር 1 እስከ 2 ላይ። ስለዚህ ሰብአ ሰገል የክርስቶስን መንገድ ያገኙት በምንድን ነው ሲባል የምስራቅ መንገድ ተከትለው እኛም ደግሞ በጸሎት ቤታችን የክርስቶስን መንገድ እንፈልጋለን። ወደ ምስራቅም ዞረን የፍቅር አምልኮትን በቤታችን እንሰዋለን። ስለዚህ በስተ ምስራቅ። ሶስተኛ በመቀጠል ያስተናዳነው ግድግዳ ላይ በጥሩ የተሰሩ በጽዳት የተጠበቁ ይባረኩ ቅባ ቅዱስ የኦርቶዶክስ ተዋሕዶ ቤተክርስቲያን ስርዓት የጠበቁ ስላድኖችን በሚገባቸው ስርዓት ደንብ እንደረድራለን። ምክንያቱም ለምን ሲባል ስላድኖች እንዲሁ የመግለጫ ስዕሎች የሚሆኑበት እንዲሁም ደግሞ አገኘንበት ለጥፈን ለጌጥ መጠቀም ይቻል የለብንም። ስለዚህ እንደ ጌጥ አድርገን ሲሆን ክብራችሁን በጠበቀ መልኩ ቅዱሳን ስዕሎች መደርደር አለብን። ስለዚህ እንደ ጌጥ አይደለም ቅዱሳን ስዕላት የምንጠቀማቸው። አባቶች ይሄንን ቅዱሳን ስዕላት ሲያዘጋጁ ለጸሎት እንሉ ኃይለ መንፈስ ቅዱስ እንዳርባቸው
የተጠቀመባቸውን ሁሉ ከዚህ በረከት ይካፈል ማለት ነው። ስለዚህ ለዚህ አገልግሎት ልንጠቀማቸው ይገባል እንጂ እንደ ጌጥ መጋጫ አድርገን ልንመታቸው አይገባም። ሳንሰራትን የምንባረክበት ስለሆነ እንደ ዝም ብለን የምናጌጥበት አይደለም። መልኩቱ ኃይል እንድናገኝበት በቅዱሱ ላይ እግዚአብሔር አምላክ ቅዱስ ኃይል መልኩቱን የሚገልጥ ኃይል ያለው ነው። እግዚአብሔር አምላክ ስለሚያሳድርበት በዛ በኩል ነው የሚገኘው ያለበት። ስለዚህ ዝም ብለን እንደምናደርገው አይደለም። ስለዚህ እኛም በቅዱሳን ስራ ስንጠቀም የጸሎት ኃይልን ጉልበት ይሆናል ማለት። ከዛ በመቀጠል ስለ አድኖችን በተመለከተ ነው እንዴት ነው ሲባል ቀደም እንደገለጽኩት እግዚአብሔር ልክ የምናመሰግንበት አባት ስለሆነ ስለዚህ በአቅማችን ልክ ስለ አድኖችን መጠቀም የግድ ነው። እንደዚህም ደግሞ ዝም ብለን ስዕል ናቸው ብለን ያገኘነውን ስዕል መግዛት አግባብ አይደለም። በነገራችን ስለ አድኖ ስንገዛ መጠቀም ዝም ብለን ያገኘነው ስለ አድኖ ስለሆነ ዝም ብለን አይገዛም። የስዕል አድኖ ባለቤት ማለት ነው። ለምሳሌ ስንገዛ የቅዱሳን መላእክት የተገለጠ ጉልበታቸው እንዲተገልጦ የሚያሳይ ስዕል መግዛት የለብንም። ስንገዛ በራት መልኩ ተጠበቀ ሰውነታቸው በማይ መልኩ የማንም ቅዱስ የማንም ሰማዕት የማንም ጻድቅ ገላውን በተገለጠ መልኩ በፍጹም አይፈቀድም። እንደ ቅዱስ ሚካኤል ያው ልክ እንደዚህ ከታች እንዳስቀመጥኩላችሁ እንደዚህ የተሞሉ ስለ አድኖች ቢሆን ይመረጣል። የተገለጡ ስለ አድኖች አይፈቀድም። ስርዓት ባለው እኮ የተሰሩ ስለ አድኖች ነው የሚፈቀዱ። እንዴት ነው ማወቅ ያለበት? የተገለጠ ስለ አድኖ አይፈቀድም። የስዕሎቹ የስዕላችን ትውፊታዊ መልክ በሚጠብቅ መልኩ ነው ስለ አድኖ መግዛት መቻል ያለብን። መግዛት መቻል የለብንም። ከሆነ በቆንጆ ፍሬም የተዘጋጀ ከቤተክርስቲያን አካባቢ የሚሸጡ የኦርቶዶክስ ተዋሕዶ ስርዓትን የቅዱሳን በሚገባ የሚገልጽ መግዛት መቻል ያለብን ቅዱሳን ስርዓትን ስንገዛ። ካልሆነልን በሚቻል ልክ መግዛት። ስለዚህ ማስተካከል መቻል አለብን። ከዛ ተረፈስ አድኖች እንዲሁ ከመንገድ ላይ ከምትገዙ ይልቅ ከቤተክርስቲያኗ መረራ ብትገዙ ልከኛ ማግኘት ትችላላችሁ። ስለአድኖች በየመንገዱ ሲጀመር በየመንገድ መግዛት አይቻልም። አይደለም ስለአድኖ አይቻልም። ይሄን ማድረግ ይቻላል። በየመንገድ ገዛም። በመቀጠል ምንድነው የምናየው? ስለአድኖች እንዴት ደርድረን ነው የምናስቀምጣቸው? ቅዱሳን ስራ ሲቀመጡ ደርድረን በእያንዳንዱ ቦታ ላይ ስርዓት በተጠበቀ መልኩ ልናስቀምጣቸው ይገባል። ስርዓታችሁን በተጠበቀ መልኩ ስርዓት ባለው መልኩ ተከተላችሁን አውቀን ልናስቀምጣችሁ ነው የሚገባው ስለ አድኖችን። ከዛ ቅዱሳን ስርዓት ዝም ብለን ማኖር ብቻ አይደለም፣ ራሳችን የሆነ የአደራደር ስርዓት ደንብ አላችሁ። ስለ አድኖች እንዴት እንደርደር የሚለው ነገር እናንሳ። ምን እናደርጋለን? በመቆም ልክ በግንባር ትይዩ መጀመሪያ በግንባራችን ትይዩ የአጋዕዝተ ዓለም ሥላሴን በዛው መስመር በግራ የመድኃኔዓለምን በስተቀኝ በኩል ስቅለቱን። ምክንያቱም የአብርሃሙ ሶስቱ ሥላሴዎች ስዕል ካልተዋላችሁት ዓለምን የያዙ አባቶች ያሳያል አይደል? አጋዕዝተ ዓለም ሥላሴ ስንል ሁሉ በላይ ዓለምን ፈጠሩ ዓለምን የሚገዙ መሆናቸውን ስንመለከት ከፍርገን በግንባር ልክ እንስላለን። አንደኛ መድኃኔዓለም ከቅዱስ አንዱ ቅዱስ ወልድ እግዚአብሔር ነውና በምድር የተመላለሰበትን ወቅት የሚያሳዩ ምስሎችን ከፍ ተደርገው በጎኑ ይሰቀላል። ስቅለቱን የሚያሳዩ ስዕላት ደግሞ ከሥላሴ በስተቀኝ በኩል ይሆናል ማለት ነው። እንመለከትና ለመንበርከክ ከግንባሩ ትይዩ ደግሞ የእመቤታችንን ከተወደደ ልጇ ጋር
በግራ የቅዱስ ሚካኤልን በቀኝ የቅዱስ ገብርኤልን አድርገን እንሰቅላለን። ምክንያቱም ከሰማይ ተልኮ በሚጠረገው ምድራዊቱን የተካፈለበት ወላዲተ አምላክ ድንግል ማርያም ከስላሴዎች በታች ከፍጡራን በላይ ናትና ይህንን እናሳያለን። ግራና ቀኝ ሁለቱ ኃያላን ሊቃነ መላእክት ከእመቤታችን አይለዩም። ይህንን እናሳያለን። በታች ደግሞ የቅዱሳን ሁሉ ስዕል በዘርፋቸው እናደርጋለን። ምክንያቱም ምን ተሰለም ከመቷቸው ጋር ኪዳን አደረጉኝ ለባሪያም ለዳዊት ማልኩ ምንወረደው 8:9 ላይ። ስለዚህ እንይላል እግዚአብሔር ከመረጡ ጋር ኪዳን ጸጋን የመንፈስ ቅዱስ ስጦታ እንካፈል ዘንድ ጥላቸው መጠቀም የሕይወት በረከት መንፈሳዊ አጋር የማግኘት ክርስቲያን ትልቅ ስጦታ ነው። ስለዚህ እናድርግ። ከዛም በተረፈ እናደርጋለን። ስላድኖችን ከደረደንም በኋላ ምን እናሟላ። አሁን ደግሞ ይሄ ነው ጥያቄው። ስላድኖችን ካደረግን በኋላ ምን ምኖች ማሟላት አለብን? ስላድኖ ከተሟላ በኋላ ምኖች መሟላት መቻል አለባቸው የሚሉ ነገሮች እናንሳ። ስላድኖችን በእንዲህ መልኩ ከደረደርን በኋላ የሚያስፈልጉን የሰው ቤት ንብረቶችን እናዘጋጃለን። እነርሱ መጀመሪያ መስገጃ ምንጣፍ፣ ከዛ በተረፈ ደግሞ ምንጣፍ ላይ የሚደረደሩ የጸሎት መጻሕፍት መቅረት የለበትም። መዝገበ ጸሎት፣ አርጋኖን ናቸው። ቢቻል ሁሉን የጸሎት መጻሕፍት ብንጠቀም ጥሩ ነው። የምንችለውን የቅዱሳን የጸሎት መጻሕፍት እናዘጋጃለን። ከዛ መቁጠሪያ፣ በቃ የተቀነሰ ጸበል፣ ቀባዜና ሌሎችንም የመቅደስ ዕጣንና ዕጣናቸው ሻማን መቅረዝ እንደዚህ አድርገን እናዘጋጃለን። ሌሎች የቤተክርስቲያኗ የቅድሳት ንብረቶች በተጨማሪ ማሟላት በሆነ ልክ እግዚአብሔርን የምናመሰግነውና በቻለው ልክ ደግሞ ለጸሎት ቤት የተፈቀደ ቅዱሳን ንብረቶችን ሁሉ ማሟላት ያስፈልገናል። ይህን ነገር መመልከት አለብን፣ ማሟላት አለብን። ስለዚህ ጸሎት ቤት እንደዚህ አድርገን እናዘጋጃለን። ከዛ በተረፈ ማወቅ መገንዘብ ያለን ነገር ምንድነው? አሁን ስለ ክርስትና አነሳን፣ ስለ ጸሎት ቤት አሰራር አነሳን፣ እንዴት ቅዱሳን ሰዓት እንደሚደረደሩ አነሳን፣ ቀደም ተከተላቸውን አነሳን። ማወቅና መገንዘብ ያለብን ነገር ደግሞ አለ። የመጀመሪያ ደረጃ ምንድነው ሲባል በስተምስራቅ የቤታችን ክፍል የጸሎት ቦታችንን ማድረግ የምንችል በሆነልን ቦታ ማድረግ አለብን። አሁን ለምሳሌ በስተምስራቅ በቃ የማንችል ሰዎች ካለን በሆነልን ቦታ አድርገን እንችላለን። በቃ በማንችል ሁኔታ ቆጣ በስተምስራቅ ቦታ ማወቅ ይቻላል። በምንችልበት ቦታ ማድረግ እንችላለን። የሚፈቀደው የሚቻለው በስተምስራቅ ነው። ነገር ግን ያለንበት ቦታ ካልፈቀደ በስተምስራቅ ማድረግ የማንችል ከሆነ በሆነልን ቦታ ማድረግ አንደኛ። ሁለተኛ ስንጸልይ ወደ ሰላዶቹ የመጽሐፍ መግለጫ ያህል ርቀት ጠጋ ብለን ነው ትንሽ ርቀት ብለን መጸለይ ያለብን። ለምን ሲባል ከተባረኩትና በተጠቃቀ ሰላድኖች የሚያወጣው መንፈሳዊ ኃይል በጸሎትና በስግደት ውስጥ ያደፈን ጠላት የሚያቃጥል ነው። ከዛ በተረፈ የተባረከው ዕጣንና ሻማ በየሰንበቱ ክብረ በዓሉ እንጠቀምባቸዋለን። ሻማና ዕጣን እናደርጋለን። ምክንያቱም ለምን ሲባል የእግዚአብሔር ስም የጸና ግንብ ነው። ጻድቅ ደርሶ ሮጦ ከፍ ይላል። መጽሐፈ ምሳሌ ምዕራፍ 10 ላይ። ስለዚህ እግዚአብሔር ስም የተባረከውን ሁሉ የጸና የተባረከው ነው። በስሙ ከመቅደሱ የተባርኮ የመጣውን ዕጣን ደግሞ በዚህ ጊዜ ኃይላት ይላሉ፣ ይማቀቃሉ። ከዛ በተረፈ ጠበሉ ሆነ የትኛውንም የጸሎት ቤት ክፍል የለን ግን ጸሎት መጠቀም አይፈቀድም። ምክንያቱም ሲባል እንኪያስ እንግዲህ የቄሳር ለእግዚአብሔር አስረክቡ ነው ያላችሁ አይደል? ስለዚህ ታዲያ የተበረከቱና በስሙ የተቀደሱ ንብረቶች ሁሉ የእግዚአብሔር ናቸው። ለእግዚአብሔር ለሚውሉ አገልግሎት ብቻ ነው መጠቀም ያለብን። ለእግዚአብሔር አምላክ የሚውሉ ንብረቶችን ለግል ጥቅም ደግሞ እግዚአብሔር አምላክ ስም ለማይመሰገንበት ቦታ ላይ መጠቀም አንችልም ማለት ነውና ይህንን ነገር ሁላችንም ልብ ልንል ይገባል። ይሄን ነገር ተረዳት ያስፈልገናል።
ይሄን ካልን ስለ ጸሎት ቤት አዘገጃጀት አነሳን፣ ክርስትና አነሳን፣ በምን ስርዓት መጸለይ እንዳለብን አነሳን። አሁን የምንሄደው ደግሞ እስኪ ስለ መቁጠሪያ ትንሽ እናንሳና እናጠቃላለን። መቁጠሪያ ምን ይመስላል የሚለው ነገሮች እናንሳና ትንሽ እናጠቃላለን። ይህ ጸሎት ቤት አዘገጃጀት ቅድመ ሁኔታዎችን ነው ያነሳንበት። ከዛ በተረፈ ደግሞ አሁን መቁጠሪያ እንዴት ነው የምንጠቀምበት የሚሉ ነገሮችን የተወሰኑ ነገሮችን እናንሳና ለእግዚአብሔር አምላክ በጎና መልካም ፈቃድ ያው የምንጨርስ ነው የሚሆነው። እግዚአብሔር አምላክ እንዲረዳን ቅዱስ ፍቃዱ ይሁንልን። መቁጠሪያ እንዴት እንጠቀማለን? መቁጠሪያ ብዙ ጊዜ ለዘመናት ጥያቄ ነበረ። ለዘመናት ከያጋም ሲከራከሩ የነበሩ እጅግ በጣም ከሚባሉ በላይ ብዙ ደብተራዎች ነበሩ። በጣም ብዙ ደብተራዎችን አሳልፈናል። እኔ በዘመኔ በነበርኩበት በግሉስ ዓመት የሚባል አገሪቱን አሳልፌያለሁ። ብዙ ስንከራከርበት የነበረ ስለ መቁጠሪያ ነው። አሁን ግን ስለ መቁጠሪያ አጠቃቀም እናነሳለን። እህቶቻችን ወንድሞቻችን አላችሁ እናላችሁ ኢንሻአላህ አለን እየሰማን ነው። እሺ እግዚአብሔር ይርዳን። አሁን ደግሞ ስለ መቁጠሪያ አጠቃቀም እናነሳለን። ስለ መቁጠሪያ አጠቃቀም ስናነሳ መቁጠሪያ የተጠቀመበት ነው። መቁጠሪያ እንግዲህ በአጠር ባላገላለጽ መንፈሳዊ የሆነ ላብራቶሪ ብለን መግለጽ እንችላለን። ምክንያቱም አጋንንትን ስለሚመረምር ላብራቶሪ በፍልስፍና ሳይሆን በሳይንሳዊ በባዮሎጂ ትምህርት ላይ ከፍተኛ ሚና የሚወስድ ነው። መንፈሳዊ ላብራቶሪ ብለን ነው የምንወስደው። ምክንያቱም አጋንንትን ስለሚመረምር ተጠቅጠው ስለሚመረምር ያው መንፈሳዊ ላብራቶሪ ብለን ብንጠራው የሚከፋ አይደለም። ምክንያቱም ለምን ቢባል ውስጠኛ ብል በመንፈስ ሲያዝ ትፈታለህ፣ እየቀጠቀጠ ትለይበታለህ። ይህ መቁጠሪያ አገልግሎት እንግዲህ ቀደምት በተለይም በስልሳዎቹ ዘመን ላይ አስቀድሞ የነበሩ አባቶች በተገባ ያውቁታል። ከነሱ የእምነት ታሪክ እውነት ውስጥ ያለ የእግዚአብሔር ጦር ዕቃ ነው መቁጠሪያ ማለት ነው። ስለዚህ መቁጠሪያ ዲያብሎስ ለመዋጋት እጅግ በጣም አስፈላጊ የክርስቲያን የጦር ዕቃ ነው። እጅግ በጣም አስፈላጊ። አብዛኛው እንግዲህ ይቀመጣል መንፈስ የሚለውን ማስተዋል መቻል። መንፈስ ይቀመጣል ሲባል የት ይቀመጣል? ነጣቋ የት ይቀመጣል? አዳልሞት የት ይቀመጣል? ወተንጋል የት ይቀመጣል? በራን የት ይቀመጣል? ሰይፉ ጨንገር የት ይቀመጣል? ለሞሙ ይቀመጣለች። ሻንቂት የት ትቀመጣለች? ኃይሉ የት ትቀመጣለች? የዝሙት መንፈስ ዛር የት ይቀመጣሉ? አብራን ከረት የት ይቀመጣል? የት ይቀመጣሉ ብለን ስናነሳ መናፍስቶች ቀኝና ግራ ትከሻ ላይ ይቀመጣሉ። ቀኝና ግራ ትከሻ የአጋንንቶች ዋነኛ መቀመጫ ነው። ቀኝ ትከሻ ጠቋራ ነው፣ ወሰንጋላ የቤተሰብ ዛር መንፈስ፣ ጨለመቻ መንፈስ፣ ኦፎቦኮፎ ደመና፣ ተናጋጭ፣ እነዚህ መናፍስቶች ይቀመጣሉ ግራና ቀኝ ትከሻ ላይ። በመቀጠል ማጅራት ላይ ይቀመጣል። ማጅራት አካባቢ ላይ አጋንንት ማጅራት አንዳንዴ ማጅራቲን ሸመቀቀኝ ማጅራቲ ይኸው እንደዚሁ ምትሉት እንደሞች ነው። ማጅራት አካባቢ ይቀመጣል። ማጅራት ላይ ይቀመጣሉ። ከዛ ተረፈ አእምሮና ግንባር ላይ በተጨማሪ አይን ላይ እንዲሁም ደግሞ ክንድ ላይ፣ እጅ ላይ፣ እግር ላይ ወደ ሌላ መንገድ ሊወስደን ሊመራን ሲፈልግ እግር ላይ ነው የሚቀመጠው። በመቆራኘት አኗኗሩ ባህሪው ልብ፣ ሊና፣ አእምሮ ላይ ነው የሚቀመጠው። ግለሰቡ የሚጸልይ ከሆነ ከዚህ ውጪ ባለ ክፍል ላይ ነው የሚቀመጠው። ለምሳሌ ጸሎት ግን የማይጸልይ ከሆነ ውጪ ይቀመጣል እንዳለ። ጸሎት ከሌለ ግን ህሊና፣ አእምሮ፣ ልቦና ላይ ነው የሚቀመጠው። በዚህ ጊዜ የሚገርማችሁ ህሊና ከነፍሳችን አንደኛው ክፍል ነው አይደል? ልቦና ከነፍሳችን አንደኛው ክፍል ነው። ይህን ተቆጣጥሮ ማለት 100%
ይዟል ማለት ነው። ልብን፣ አእምሮን፣ ህሊናን አጋንንት ከተቆጣጠረ 100 ያስይዛል። ልቦና፣ አእምሮን፣ ህሊናን ሙሉ ሙሉ ዲያብሎስ ተቆጣጠረ ማለት ያ ሰው ከ100 ይዟል። ልብን፣ አእምሮን፣ ህሊናን ከተቀመጠ ያ ሰው ሙሉ በሙሉ በመንፈሱ ተጠቅቷል። ሙሉ በሙሉ አእምሮን፣ ህሊናን ይሄ ነው። ምናልባት ዛሬ ላይ አብዛኛው እንግዲህ በዚህ ውስጥ ነው የሚቀመጡት። ስለዚህ በልብና ሆድ ላይ በሚመታበት ጊዜ መብላት ይመጣል፣ ማቃጠል፣ መውረር፣ መሯሯጥ የተለያዩ ባህሪያት ነው። ይሄ ደግሞ መገለጫ ነው። በዚህ ጊዜ አድፍቷል ማለት አድፍቶ ተቀምጧል፣ መኖር አድርጎታል ማለት ነው። አንድ ቦታ ላይ ስመቱ ካቃጠለ ከለበለበ ሰውነታችሁ እጅግ በጣም ካቃጠለ ያ መንፈስ ምን አድፍ መቀመጫው ቤቱ ነው፣ አድፍቶ ተቀምጧል ማለት ነው። ስትቀጠቅጡ የሚሯሯጥ ከሆነ ቦታ ላይ እንደተቀመጠ ይነገራል። እዛ ቦታ ላይ አጋንንት ተቀምጧል። ስለዚህ ይህንን ነገር ማወቅ መቻል አለብን። በቃ የሆነ ቦታ ላይ ከተቀመጠ የመሯሯጥ ባህሪ ያምናሉ። ይሄ የመናፍስት ባህሪ እና በዚህና መሰል ምልክቶች ደፈተው ጠላት ተደገ በመቁጠር ተለዩዋለህ፣ እንደመሸገ ተነቃበታለህ፣ ስቀጠቅጠው መቁጠር። ከዛ በኋላ እንግዲህ ማዳከም የሚለው ቃል ለአንተ መግለጫ ይሆናል ማለት ነው። በጸሎት ቦታ ላይ ማዳከም፣ እየገረፍከው ማዳከም፣ ትእዛዝ እየሰጠው ማዳከም፣ ተጠበል አትረብሽ፣ በኢየሱስ ክርስቶስም አዝዣለሁ፣ በድንግል ማርያም ስም አዝዣለሁ ብለህ በመቁጠር ያስመታው የመፍራት ባህሪ እየተሰማው ይመጣል። ጫን እያለ ስመት እዛ ወደ አካባቢ ግራና ቀኝ ተከሻ በማጅራት አካባቢ ላይ ስትመታው ቶሎ ብሎ ይለቀዋል። ያን ቦታ ወደ ግንባር ላይ ወጣ ስለው እንደሚንቀሳቀስ ነፍሳቱን ወደ ግንባር ላይ ሲወጣ ሊሰማን ይችላል። ከዛ በኋላ እዛ ያስሯል ማለት ነው። ግንባር ላይ ወጡ። ግንባር ላይ የምታስተውሩ ደግሞ ዋናው ጥቅሙ ምንድነው ካላችሁ አንተ የምታየው አይም በተጨማሪ ግንባር ላይ አስረ ስትሰግድ ስትጸልይ በጣም እየተዳከመ ይመጣል። ካኑ ወጣ ትለዋለህ ከልቡታ ካምሩታ ግንባር ላይ ታስር ብለህ በመቁጠሪያ እየታዘው በመንፈስ ቅዱስ ትእዛዝ ሄዶ ግንባር ላይ ይታሰራል። ከዛ በኋላ አሁን ስትሰግድ አብረ ስገርተሎ ይሰግዳል። አልሰግድም ብሎ የወደቀ መንፈስ ስለሆነ በዛ ጊዜ በጣም ይቃጠላል። አልሰግድም ብሎ ወደቀው። ስለዚህ ምን ይላል? ከዛ በኋላ እንዲህ እየቀጠቀጥከው በመቁጠሪያ ሰለች ከጥቂት ቀን በኋላ ስለሚደግሞ ምን ያደርጋል? በልብ ውስጥ በሊብ ውስጥ በጆሮ ውስጥ መናገር ይጀምራል። ከየት ነው የመጣው? የዘረ የቤተሰብ ከኔ የመጣው ማኑ የላከ ስትለው ለራስህ ይነግራል። መጀመሪያ ለጥያቄ አያስፈልግም። በዛ ጊዜ በቂ መረጃ ከወሰድከ በኋላ ምን ታደርጋለህ? አሁንም ተቀጠቀጠውና በእንደሶ ልምምት ታደግመዋለህ፣ ታሰቃየዋለህ። የከበደው ስለሚመጣ እርሱ ተነስቶ ይላል፣ ወይም ደግሞ በውስጡ ሆኖ ሸኘኝ ይላል። እንግዲህ መቁጠሪያ ጉልበት በጥቂቱ ይሄ ሸኘኝ አልቻልኩም ይላል። ሸኘኝ ምን አልቻልኩም ይላል። ይነግርሃል። ራስ ከየት ነው የመጣው አንተ ስትለው ከእናት ከአባት ይላል። ሲቀጠቀጥ ይጀምራል። ስለዚህ ነገር እናነሳለን ማለት ነው። በመቀጠል መቁጠሪያን ለመጠቀም መጀመሪያ ማባረክ ያስፈልጋል። ከዛ በኋላ ደግሞ ካስተካካችሁ በኋላ ከተባረከ በኋላ ከተሎ ቤታችሁ ውጭ ባታስቀምጡ መከራ። በመቀጠል እንግዲህ በስም በቁሙት እናዋረዳችኋለን የሚለው አይደል? በስሙ ኃይል እንድናገኝ እንጸልያለን ማለት ነው። የአምልኮት ስደትን እየቸገርንበት። ስለዚህ ዕለቱን ጸሎት ምስጋና ካደረስን በኋላ በስመ መለኮት መባረክ ያስፈልጋል። መቁጠሪያ ዝም ብላችሁ መቁጠሪያ ይባላል። በስመ መለኮት ኃይሉ ማረፍ መቻል አለበት። መቁጠሪያ ሲቀጠቅጥ ሰው የስመ መለኮቱ ኃይል ማረፍ መቻል አለበት። መቁጠሪያው ላይ ቅዱስ እግዚአብሔር፣ ቅዱስ ቻድ፣
ቅዱሳን ነው ቅዱስ ጸባኦት ቅዱስ ኢየሱስ ቅዱስ ክርስቶስ ቅዱስ አማኑኤል በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በቅድስት ሥላሴ ስም በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም በቤታችን በቅድስት ድንግል ማርያም ስም በቅዱስ ሚካኤል በቅዱስ ገብርኤል ስም ብለህ መቁጠሪያን ትባርካለህ። የተባረከ የቀደሰ እግዚአብሔር ወደደው መለኮት አረፈበት የጸጋው ሞገስ ክብሩ የተገለጠበት የዲያብሎስ ክንድ የሚሰር እንደመሰጅራ ይሁን ወስተባለ እግዚአብሔር ወለደቱ ድንግል ወለመስቀሉ ክቡር ትጨርሳለህ። ከዛን የኔ ጸሎት ካረከ በኋላ በስተንፈስ ይፈተ ብለህ ተመኩታላችሁ። በመቀጠል እንግዲህ ጸሎት ቤት የምታስቀምጡት መቁጠሪያውን ከባቀው ውስጥ በታችሁ አስቀምጡት። የዛኔ አጋንንቱ እየተዳከመ ይመጣል። በመቀጠል ምን እያለን እንቀጥቅጥ ነው። አሁን ብዙዎቹን ጥያቄ ነው ምን እያለን እንቀጥቅጥ ሲባል ይህ ለመመለስ እንግዲህ ህይወታችንን ማየት ነው። ለምሳሌ አሁን ከውስጥ ያደፈጠ ጠላት በህይወታችን ምኑ ላይ አጥቅቶናል? ይሄን መገንዘብ አለብን። ምን እያለን እንቀጥቅጥ ሲባል ጀመረ ምን ነው ሲባል ከውስጥ ያደፈጠ ጠላት በህይወት ውስጥ ምን ምላ አጥቅቷል? ከዛ በተረፈ የህይወታችን አኗኗር የቱ ላይ ተሰናከለ? ምን ችግር ደረሰብን? የሚሉት መሰል ጥያቄዎች እናነሳለን። ከዛ ያነሰና የመሸገውን ክፉ መንፈስ በዝሙይል መጥቀጥ ነው። ለምሳሌ ምን ያከተቀጠቀጣለ ባደፈት ከቤተሰብ ዛር መንፈስ መተት አነጠለ ቡዳ ሁመናብስ ኩሳን መናፍስት ያጋንንት ሰራዊት የሰይጣን ሰራዊት የኔን የምትነካሳ እኔን የምትቀበለ ችግር የሆንብኝ ጭንቅንክብኝ ደስታዬን የነጠቅ ፍቅሬን የቀማ ቤተሰቤን የበተንክ እድሌን የዘጋ ትምህርቴን ያበላሻ እኔ ከሸ ምቀኛውን ክብኝ በረከቴን የወሰድክ በሰውነቴ ውስጥ ያደፈጥክ በቤት ውስጥ የመሸክ በውስጥ የተደበክ ያልክ ተቀጥቷል። የሥላሴ ስም ያንድድ ኢየሱስ ክርስቶስ የሚያቃጥለ መብላሽ ታማክ በስሙ ታቃጥለ የሊቀ መላእክት ቅዱስ ሚካኤል ስም ይሰረ ረተላህ ቅዱስ ገብርኤል ስልጣን ይሰረ የመሸከውን ቅዱስ ገብርኤል በሰይፍ ያፈርስብህ ጸባኦት በቤቻሬ በያዌ በኢየሱስ ክርስቶስ በአማኑኤል ስም ያደበክ ሰይጣን ተቃጠል። ወለላም አምላክ በቤዛት ዓለም በቅድስት ድንግል ማርያም ስም በእናታችን በድንግል ማርያም ስም ታጋ የተደበቀ አጋንንት ሰራ አቆማለህ። ሐሳቤ ውስጥ ሐሳቤውን አካላት ውስጥ አካሌውን ተመታል የተቀመጥክ ጠላት በመድኃኒታችን በኢየሱስ ክርስቶስ ስም ተይዛል ያልክ ተቀጥቷል። እንዲህ ያላችሁ ሲቀጠቅጡት ጀርባ ወረር ማሳከክ አለያ አንዳች ነገር መሯጥ ይጀምራል። ድንጋይ መቅበድ ስሜት አልባ መሆን ልክ እንደ እሳት መቃጠል መት አስቀድሞ ያነበረን ሽፍታ ቡግር እበት ስል ማውጣት ቦታው ላይ ጸጉር የወጣበት ይመስል መጥቆርና ጥላሸት መልበስ መቁጠሪያ ሲያው ፍርሃት ማለት መጨነቅ መቁጠሪያ ላለመጠቀም ከውስጥ የራስ ሐሳብ የሚመስል ድምጽ መውጣት እና ሌሎች ተመሳሳይ ምልክቶችን ያሳያል። እነዚህ ምልክቶች ስትሰሩና ስትጸልዩ በአምላክ ስሙ ተጠቀሙ። ዝም ብላችሁ ብትሙ መንፈሱ ይሰራል ታሩታላችሁ። በመለኮት ስሞች በመታችን ስሞች በቅዱሳን ስሞች ከተጠቀጥኩ በኋላ ያደፈጥክ መንፈስ በክርስቶስም ግንባር ታሰር በአብ መንፈስ ቅዱስም ታስረ በወላዲተ አምላክ በቅድስት ድንግል ማርያም ስም ታስረሃል። ከዛ በኋላ ግንባር ላይ የጸሎት መጽሐፍ የቅዱስ ሚካኤልን የቅዱስ ገብርኤልን ምስል አልያ ደግሞ የእንጨት መስቀልን እያስነካችሁ በኢየሱስ ክርስቶስ ስም የታሰርክ ጠላት አብረከኝ ስገድ ብሎ ማዘዝ። ከዛን አምልኮ ስገድ በሚሰግድበት ጊዜ መንፈሱ መቋቋም አይችልም ማለት ነው። ቅዱስ ቃሉ እንዲህ ይለናል የእግዚአብሔር ዕቃ ጦርን ሁሉ ልበሱ ኤፌሶን ምዕራፍ 6:10-18 ላይ ይሄንን አድርገን መናፍሱን ታዳክማለህ ነው። በቃ ታዳክማለህ፣ አቅም ያጣል፣ ይብረከረካል። ገና ልክ ስትለው አቅም ያጣል። በቃ ግንባር ላይ ተፈሩስ ታዘው አቅም ያጣል ስለሚሰግድ። ስለዚህ እንደዚህ ብለን ይሄንን ማድረግ መቻል አለብን የሚል ነገር ለማንሳት ነው ያክል ነው። ያው አታቆም ተብሎም አይደለም አታቆም ተብሎ አይደለም እና የተሰጣችሁ
አሁን የምታውቁና ምናምን ባባን አይደለ እግዚአብሔር አምላክ አንዳንድ ቅዱስ ፍቃድ ይሁንልን። የዳቢሎስ ዓላማ የዳቢሎስ ሐሳብ ነውና ላስተማረን ለመከረን ለገሰጸን ለባህሪ ጌታችን አምላካችን ኢየሱስ ክርስቶስ ክብርና ምስጋና መልኮትና ወዳጅ በሆነ ለሱ ለስም አጠራሩ ይሁን። ከኔ በጎደለ ድንግል ማርያም ወራም መስዋዕት ሙሉበት እንደ እግዚአብሔር አምላክ በጎና መልካም ፍቃድ ዛሬ አጋጣሚ ሆኖ መቁጠሪያ ንሪንተኛ ዛሬ መቁጠሪያ ራሴን ተረኛው ማታ ላይ